ጤና ይስጥልኝ እንዴት ናችሁ? ይህን ቪዲዮ ፕሊዝ ለብዙ ሰው ሼር እንድታደርሱት በትህትና ጠይቃለሁ። በጣም ኢምፖርታንት የሆነ መልእክት ነው ይዤ የመጣሁት። እኔ ለማታውቁ ሰዎች ቨርሳቬል መላኩ ነው የሚባለው የዘመን ትራቭል ኤጀንት ባለቤት ነኝ። ዛሬ እንግዲህ ይዤላችሁ የመጣሁት ነገር ከቪዛ ጋርና እንዲሁም ከየሎ ካርድ ጋር በተያያዘ ምን እንደሚያስከትሉ ከዛ ጋር የተያያዘ ኢንፎርሜሽን ልሰጣችሁ ነው የመጣሁት። ኦኬ፣ አንድ ሰው ወደ ኢትዮጵያ ሲሄድ ማለትም ዜግነቱን የቀየረ ማለት ነው። ትውልደ ኢትዮጵያዊ ሆኖ ነገር ግን ዜግነቱን የቀየረና አሜሪካ የሆነ ሰው ወደ ኢትዮጵያ ሲሄድ ምንድነው ማለት ነው? ቪዚተር ነው ማለት ነው። ያ ሰው የሎ ካርድ የለውም። ነገር ግን ኦን አራይቫል ወይም ደግሞ ኦንላይን ላይ ደግሞ ቪዛ ሞልቶ የሚሄድ ሰው ወደ ኢትዮጵያ ሲሄድ ቪዚተር ነው ማለት ነው። ኦኬ፣ ስለዚህ ወደ ኢትዮጵያ ስንሄድ ቪዛ የሚያስፈልገን ከሆነ ቪዛችንን በስነ ስርዓት ከገባን በኋላ በዛ በቀን ደግሞ መመለስ አለብን ማለት ነው። አንዳንድ ሰዎች ግን ኢትዮጵያ ትሄዳላችሁ፣ ከዛም በኋላ ልጆቻችሁን ትልካላችሁ፣ ወይም እናንተም ከሆናችሁ ቪዛው ኤክስፓየርድ አድርጎ ኢትዮጵያ የምትኖሩ ሰዎች አላችሁ ማለት ነው። እንደናንተ አይነት ሰዎች ምን ይባላሉ ማለት ነው? ኦቨርስቴይ ኢትዮጵያ ውስጥ እየኖራችሁ ነው፣ ወይም ደግሞ ህጋዊ አይደላችሁም ማለት ነው። ኦኬ፣ ሁለተኛዎቹ ሰዎች ደግሞ ሰዎቹ አሜሪካኖች ናቸው። ኦኬ፣ ልጆቻቸው ደግሞ የተወለዱት ኢትዮጵያ ነው። ስለዚህ ልጆቹ ኢትዮጵያዊ ናቸው ማለት ነው። ነገር ግን ኢትዮጵያ ቢወለዱ የልጆቹን ፓስፖርት ኢትዮጵያ እያሉ ጀምሮ ወደ አሜሪካዊ ፓስፖርት የምትቀይሩ ቤተሰቦች አላችሁ። ስለዚህ ልጆቻችሁ ምንድናቸው ማለት ነው? ኢትዮጵያ ቢኖሩም ዜግነታቸው ግን አሜሪካዊ ነው ማለት ነው። እንደነዚህ አይነት ልጆች የሎ ካርድ ከሌላቸው ምን ይባላሉ ማለት ነው? ኢትዮጵያ ውስጥ የሚኖሩት ህገ ወጥ ናቸው ማለት ነው። ዛት ሚንስ ኦቨርስቴይ እየኖሩ ነው ማለት ነው። ህጋዊ አይደሉም ማለት ነው። ሌሎች ደግሞ ሶስተኛ ደግሞ ያሉ ደግሞ እናት ኢትዮጵያዊ፣ አባት ኢትዮጵያዊ ሊሆን ይችላል። ያ ማለት እናትየው አሜሪካን ሀገር መታ ልጇን ትወልዳለች። ስለዚህ ልጁ ምን ይሆናል? አሜሪካዊ ፓስፖርት ይኖረዋል፣ አሜሪካ ይሆናል ማለት ነው። እነሱ ደግሞ ወላጆቻቸው ኢትዮጵያኖች ናቸው። ልጆቹ ግን ኢትዮጵያ ይኖራሉ ማለት ነው ከወላጆቻቸው። ነገር ግን ቪዛቸው ሲገቡ ኤክስፓየርድ አድርጓል። ስለዚህ ልጆቹ ምንድናቸው ማለት ነው? አሁንም ህገወጥ ኑሮ እየኖሩ ነው ማለት ነው። ኦኬ፣ እንደዚህ አይነት ነገሮችን እንዴት ነው መሆን ያለበት፣ ሃንድል የምናደርገው እንዴት ነው የሚለውን እነግራቸዋለሁ። አሁን የኢትዮጵያ ኢሚግሬሽን ባለስልጣን ያወጡት ህግ አለ። ምንድነው ያ ህግ? አንድ ሰው ኢትዮጵያ ውስጥ ኦኬ ዜግነቱን የቀየረ ነገር ግን ትውልድ ዘሩ የትውልድ ሀረጉ ኢትዮጵያዊ የሆነ ሰው ኢትዮጵያ ሄዶ እየኖረ እያለ ማለት ነው እንዳልኳችሁ ኤክስፓየርድ ያረገ ቪዛ ይዞ ከኖረ ወይም ደግሞ የሎ ካርዱ ኤክስፓየርድ ካረገ አንድ ሰው ማለት ነው አሁንም ህገወጥ ነው ማለት ነው። ስለዚህ እያንዳንዱ ሰው ኢትዮጵያ ውስጥ ምን ያደርጋል? በቀን $30 ቻርጅ ይደረጋል ማለት ነው። ኦኬ፣ ስለዚህ እናንተ 2 ወር 3 ወር 1 አመት እያለ በጣም ረጅም ጊዜ የኖሩ ሰዎች አሉ። እንደዚህ አይነት ችግር ያለው በተለይ የት ጋ ነው? ልጆቻችሁን ኢትዮጵያ የምትልኩ ወይም ኢትዮጵያ የተወለዱ ልጆች የሎ ካርድ ያላወጡ ልጆች ማለት ነው። ያ በየቀኑ $30 ቻርጅ ትደረጋላችሁ ማለት ነው። ይሄንን ማወቅ አለባችሁ። ፕላስ ደግሞ ቅጣት እንደገና ደግሞ ትቀጣላችሁ ማለት ነው። አሁን ይሄ እስካሁን ድረስ ሀፕን አድርጓል። እኔ ራሴ ክላይንቶቼ የራሴ መንገደኞች እየደወሉ ዲስከስ እናደርግ የነበረ ሲጠይቁኝ የነበረ ጉዳይ ስለሆነ በደንብ የማውቀውን ነገር ነው የምናገረው ማለት ነው። ከዚህ በፊት ሰዎች 60,000 ይከፈሉ አሉ፣ $60,000 ማለት ነው፣ 30,000 ብዙ አይነት ከየቤቱ ብዙ ሰዎች ብዙ የከፈሉ አሉ። ምክንያቱም እንዳልኳችሁ ህገ ወጥነን ማለት ነው። ፎርሙን ተከትለን የአገሪቷን ህግ ተከትለን እስካልሄድን ድረስ ማለት ነው። ኦኬ፣ ነገር ግን በአሁን ሰዓት የኢትዮጵያ ኢሚግሬሽን ባለስልጣን ለኦቨርስቴይ ለሆኑ ህፃናት ከ18 አመት በታች ላሉት ሙሉ በሙሉ እኛ ምህረት አድርገናል፣ ዌቭ እናደርግላችኋለን ብለዋል። ይህንን የተናገሩት ከመቼ ጀምሮ ነው? ከማርች 24 ጀምሮ እስከ ሜይ 23 ማለት ነው። ለ2 ወር ይህንን እድል ሰጥተዋል። ያ ማለት ኢንፐርሰን በአካል ቢሮአቸው ተገኝታችሁ ፕሮሰስ አድርጋችሁ ያንን ቅጣቱን ያነሱላችኋል ማለት ነው። ኦኬ፣ አዳልት ማለት ከ18 አመት በላይ የሆናችሁ ደግሞ አሁን ባልኩት መሰረት እዛ ውስጥ ያላችሁ ሰዎች ኢትዮጵያ ያላችሁ ኦኬ፣ ነገር ግን ኦቨርስቴይ ማለት ቪዛችሁ ኤክስፓየርድ አድርጎ ሊሆን ይችላል፣ የሎ ካርዳችሁ ኤክስፓየርድ አድርጎ ሊሆን ይችላል። ስለዚህ ኢትዮጵያ ውስጥ እየኖራችሁ ያላችሁት አሁንም ምንድነው አንድ ዶክመንትድ ወይም ደግሞ
ህገወጥ ሆናችሁ ኦቨርስቴ እየኖራችሁ ነው ማለት ነው። ለእናንተ ደግሞ 50% ምህረት አድርገንላችኋል ብለዋል። ይሄ ነገር ግን የሚያልቀው መቼ ነው? ዛሬ ሜይ 3 ነው። ይሄ ነገር ደግሞ የሚያልቀው ሜይ 23 በ2026 ነው ማለት ነው። ስለዚህ የቀረን ስንት ቀን ነው? ይህን ነገር ማስተካከል ያለባችሁ 20 ቀን ብቻ ነው የቀረው። ለዚህ ነው በተቻለን አቅም በተቻለን ፍጥነት እንደ ኮሚኒቲ አብረን መስራት አለብን። ይሄ ነገር ያላወቁ ሰዎች ልጆቻቸውን ኢትዮጵያ የላኩ ሰዎች አሉ። እንዳልኩት በተለያየ ምክንያት ኢትዮጵያ ሄደው እዛ ቆይተው ኢቭን የሎ ካርድ እንደሚወጣ የየሎ ካርድን ጥቅም የማያውቁ ኢትዮጵያኖች ይኖራሉ። አንዳንድ ሰዎች ልጆቻቸውን ሲልኩ ምንድነው የሚያደርጉት? እማዬ ልጄን አሳድግልኝ፣ አባዬ ልጄን አሳድግልኝ ብለው አሜሪካን ሀገር እነሱ እየኖሩ ማለት ነው 2-3 ስራ ሊሰሩ ይችላሉ። ተቸግረው ባይመቻቸው ነው ልጆቻቸውን የላኩት አይደል? ነገር ግን ህጉን ካልተከተሉ እነዚህ ሰዎች ምን ይሆናሉ ማለት ነው? አሁን ባልኳችሁ መሰረት ልጆቻቸውን በቀን $30 እንዲከፍሉ ይሆናሉ፣ ይገደዳሉ ማለት ነው። ያ ነገር እንዳይሆን በሚቀጥሉት 20 ቀናት ውስጥ ይህንን እድል ለሁሉም ሼር በማድረግ ምህረት እንደተደረገላቸውና ዶክመንታቸውን አሟልተው ይህንን ፕሮሰስ ማድረግ እንዳለባቸው እባካችሁ ተባብረን ለእነዚህ ሰዎች እንድረስላቸው። እኔ የእውነቴን ነው የምነግራችሁ። እስከ $60,000 የከፈሉ ቤተሰቦች አውቃለሁ። 20,000 የከፈሉ አሉ፣ 60,000 የከፈሉ አሉ። አንዳንዶቻቸው 2 ልጆቻቸውን ልከዋል፣ 3 ልጅ የላኩ አሉ። ኦኬ፣ በተቻለን አቅም ለሁሉም እናድርስ። ያ ማለት የሎ ካርዱ ኤክስፓየርድ ያረገ እንዲሁም ቪዛው ኤክስፓየርድ ያረገ ድሮ ትዝ ይላችሁ እንደሆነ ለ2 ዓመት እንደዚህ ቪዛ ይሰጥ ነበር አይደለ? አሁን ግን የሚሰጠው ስትሄዱ የ3 ወር ቪዛ ይሰጣል። ኦንላይን ላይ ደግሞ አፕላይ ስታደርጉ የ1 ወር ቪዛ ይሰጣል። ይሄ ነገር ለሁሉም ሰው አፕላይ የሚያደርግ ስለሆነ ማንኛውም ሰው ኦኬ ዜግነቱን የቀየረ ፓስፖርቱ አሜሪካዊ የሚል ከሆነ ወደ ኢትዮጵያ ሲሄድ ያው የግዴታ ቪዛ መጠየቅ አለበት። ነገር ግን የሎ ካርድ የምትፈልጉ ከሆነ ደግሞ ሌሎቻችሁ አሁን አዲስ የምትሄዱ ማለት ነው እናንተ ደግሞ ኤክስፓየርድ ከማድረጉ በፊት ቪዛችሁ የሎ ካርዳችሁን ኢትዮጵያ ማውጣት ይኖርባችኋል። እነዚህ ግን ስፔሲፊካሊ አሁን የምናገረው ኬስ ልጆቻችሁን ኢትዮጵያ የላካችሁ በተለያየ ምክንያት ወላጆች ኢትዮጵያ ያላችሁ ትልልቅ ሰዎች ከ18 ዓመት በላይ ያላችሁ እናንተ ከ18 ዓመት በላይ ያላችሁት 50% ይቅርታ አድርገንላችኋል ነው ያሉት። ስለዚህ ለምሳሌ የ1,000 ብር እዳ ያለባችሁ ሰዎች ከሆናችሁ የምትከፍሉት $500 ይሆናል ማለት ነው። ሀፍ ነው፣ 50% ነው። 50%ም ቀላል አድርጋችሁ እንዳታዩት። ምክንያቱም በጣም ብዙ ሰዎች ለረጅም ጊዜ ቆይተው ብዙ ብር ተጠይቀዋል። አትሊስት ይሻላል አይደል? ህጋዊ ለመሆን አትሊስት 50%ቱን እንኳን ብትከፍሉ ይሻላል ማለት ነው። ከ18 ዓመት በታች ያላችሁት ግን ነፃ ነው ተብላችኋል። ስለዚህ እባካችሁን ሼር እናድርግ፣ ብዙ ሰዎች ጋር እናድርሰው። በጣም ኢምፖርታንት ሜሴጅ ነው። በተቻለኝ አቅም ነገሩን ክሊር አድርጌ ለማስቀመጥ ሞክሬያለሁ። ጥያቄ ካላችሁ ደግሞ ኮሜንት ስር ጻፉልኝ። እንደገና መልሼ በመዛው መሰረት ሌላ ቪዲዮ ለመስራት ሞክራለሁ። እንግዲህ እንዳልኩት ለማታውቁኝ ሰዎች ቤርሳቤል መላኩ እባላለሁ። የዘመን ትራቨል ኤጀንት ባለቤት ነኝ። አንዳንዴ እየመጣሁ እንግዲህ የትራቨል ቲፖችን ሰጣለሁኝ። ስልክ ስትፈልጉ ከአሜሪካን ሀገር ወደ ኢትዮጵያ እንዲሁም ደግሞ ከአሜሪካን ሀገር ወደ አስመራ ስትሄዱ ደውሉልኝ፣ ትኬት እሸጥላችኋለሁ፣ እንዲሁም አድቫይዝ አረጋችኋለሁ ማለት ነው። ስልክ ቁጥሬ 571-201-1924 ነው። ዘመን ትራቨል ብላችሁ ብትደውሉ ታገኙኛላችሁ። ተባረኩ። መልካም ጊዜ ይሁንላችሁ። ደህና ሁኑ።